የመድኃኒታችን ታሪክ የሚጀምረው በጊዜ ሳይሆን በዘላለም ነው። ጌታ በቤተልሔም በታወቀችው ዋሻ ውስጥ ሲወለድ በሰው ልጅ ታሪክ ውስጥ አዲስ ምዕራፍ ተከፈተ። የአዳምን ልጅነት ለመመለስ የመጣው የዓለም መድኃኒት በከብቶች በረት ውስጥ በትሕትና ተወለደ። በኢትዮጵያ ባህልና ታሪክ የሰብአ ሰገል ታሪክ ትልቅ ቦታ አለው። ሰብአ ሰገል በኮከብ እየተመሩ መጥተው ለጌታ ወርቅ፣ ለንግሥናው ዕጣን፣ ለአምላክነቱ ከርቤ፣ ለሕሙና ለሞቱ ገጸ በረከት አቅርበዋል። ሄሮድስ ሕፃናትን በጨፈጨፈ ጊዜ ቅዱስ ቤተሰቡ ወደ ግብፅ ተሰደዱ። ይህ የስደት ዘመን በመከራ የተሞላ ቢሆንም ታላቅ በረከት የተገኘበት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽኑ ትውፊት መሠረት እመቤታችን ከልጇና ከዮሴፍ ጋር ወደ ኢትዮጵያ ምድር ገብታለች። እመቤታችን በኢትዮጵያውያን ፍቅርና መስተንግዶ በመደሰቷ ልጇ ኢትዮጵያን የአስራት አገር አድርጎ እንደሰጣት ይታመናል። ይህ ወቅት በቤተ ክርስቲያናችን ከመስከረም 26 እስከ 5 ኅዳር ድረስ በዘመነ ጽጌ የአበባ ዘመን በከፍተኛ ድምቀት ይታሰባል። ጌታ በናዝሬት ሲያድግ እንደ ሰው ልጅ በሥርዓትና በሕግ እያደገ ነገር ግን ያለ ኃጢአት ፍጹም ሆኖ ኖሯል። አዳም የጠፋበትን ግብረ ገብነት ለመመለስ ጌታ በሕግ ተገዛ። ዓለምን የፈጠረ አምላክ በጸራቢነት ሙያ እየሠራ የሰውን ልጅ የሥራ ክብር የቀደሰበት ወቅት ነው። ጌታ በ30 ዘመኑ በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ ተጠመቀ። ይህ ክስተት በቤተ ክርስቲያናችን ታላቅ ምስጢር የሚገለጥበት በዓል ነው። በጥምቀት ወቅት ሥላሴ ተገልጠዋል። ወልድ በዮርዳኖስ ሲቆም አብ በሰማይ ሆኖ የምወደው ልጄ ይህ ነው ሲል፣ መንፈስ ቅዱስ ደግሞ በርግብ አምሳል ወርዷል። ጌታ ወደ ውኃው በመግባት የውኃን ተፈጥሮ ቀድሷል። ለእኛም የልጅነት መገኛው ጥምቀት እንዲሆን መሠረት የገሊላ ስብከትና መለኮታዊ ትምህርቱ በገሊላ ባሕር አካባቢ ሲመላለስ ጌታ በቃሉና በተግባሩ አምላክነቱን ገልጧል። በቃሉ የሚሰማውን ሁሉ የሚያስደንቅ ጥበብን ሲያስተምር፣ በተግባሩ ደግሞ የታሙትን በመፈወስ አጋንንትን በማውጣት ሙታንን በማንሳትና 5000 ሰዎችን በጥቂት እንጀራ በመመገብ ምሕረቱን አሳይቷል። ትምህርቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል የነፍስ መድኃኒት ነበር። የጉዞው ማጠቃለያ ወደ ኢየሩሳሌም ያደረገው ጉዞ ነበር። እርሱ የመጣው እንደ ምድራዊ ንጉሥ ለጦርነት ሳይሆን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ለመሰዋት ነው። በቤተ መቅደስ የነበሩትን ነጋዴዎች በማስወጣት ቤቴ የጸሎት ቤት ይባላል ሲል ክብሩን ገለጠ። በመጨረሻም በዕለተ ዓርብ በመስቀል ላይ ተሰቅሎ በመሞት የሞትን ሥልጣን ደመሰሰ። ቤተ ክርስቲያናችን እንደምታስተምረው ጌታ በሥጋው መከራን የተቀበለው እኛን ከዲያብሎስ ባርነት ነፃ ለማውጣት ነው። በሦስተኛው ቀን በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሣ። ትንሣኤው ለሰው ልጅ ሁሉ የሕይወት ተስፋና የዘላለም ድል ነው። ዕርገትና ዳግም ምጽአት ከትንሣኤው በኋላ ለ40 ቀናት ለደቀ መዛሙርቱ እየተገለጠ ስለ መንግሥተ ሰማያት ምስጢራትን ካስተማራቸው በኋላ በደብረ ዘይት ተራራ በክብር ወደ ሰማይ አረገ። ሆኖም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ ተስፋ እንደምትጠብቀው ጌታ በሕያዋንና በሙታን ላይ ለመፍረድ በታላቅ ክብር ዳግም ይመጣል። ያን ጊዜ ለእያንዳንዱ እንደ ሥራው ዋጋውን ይሰጣል። ይህ የተቀደሰ ጉዞ በቤተ ክርስቲያናችን በቅዳሴ በዜማና በበዓላት ሁልጊዜ የሚታሰብና የሚዘከር ሕያው ታሪክ ነው።